በባለፈው ክላሳችን ስለ ዩቲዩብ ኦቶሜሽን አንዳንድ ሀሳቦችን ማንሳት እንደጀመራችን ይታወሳል። በተለይ ደግሞ ኦቨርቪውን እንዴት ዩቲዩብ ኦቶሜሽን ቻናላችንን ክሬት እናደርጋለን፣ እንዴት ክሬት ላደረግነው ቻናል ኒቻችንን እንመርጣለን። ኒቹንም ከመረጥን በኋላ ወርክ ፍሎው ላይክ ስክሪፕቲንግ፣ ቮይስ ኦቨር ጀነሬሽን፣ ቪዲዮ ኤዲቲንግ እና ታምኔል እንደ ኤስኢኦ ወይንም ሰርች ኢንጂን ኦፕቲማይዜሽንን እንዴት ቢውልድ እናደርጋለን የሚለውን በተወሰነ መልኩ ለማየት ሞክረናል። ዛሬ ደግሞ ኢን አድቫንስድ ቨርሽን ይህንን ሮድማፕ ሰፋ አድርገን የምናየው ይሆናል። ኦፕኒንግ ሰክሰስፉል ዩቲዩብ ኦቶሜሽን ዝም ብሎ የሆነ ቀላል ነገር አይደለም። ኢትስ ትሬትኒንግ ነው። ቢካዝ ዩቲዩብ ኦቶሜሽን ላይ እንሰራለን፣ ቪዲዮ አፕሎድ እናደርጋለን። ከዛ በኋላ የሚያጋጥመን ነገር ምንድነው? 100,000 50,000 20,000 ሰብስክራይበር ካገኘ በኋላ ዎች አወራችንም ከሞላ በኋላ ዩቲዩብ የኛን ቪዲዮ ዲቴክት ያደርግና ዲማኒታይዝ ያደርጋል። እንደዚህ አይነት ነገር የሚያደርገው ደግሞ በምን አይነት ኒች ላይ ስንሰራ ነው፣ ምን አይነት ማስ ፕሮዳክሽን ሲፈጠርና ምን አይነት ደግሞ ኮፒራይት ወይንም ሪዩዝ ወይንም የኛ ኦሪጂናል የሆነ ስራ ሳይሆን ሲቀር እንደሆነ በተወሰነ መልኩ ለማሳየት ሞክሬያለሁ። ዛሬ ደግሞ ማሳየው ይህንን ፌዝ በፉሊ ወይንም በፉል ሮድማፕ ወይንም በአድቫንስድ ሮድማፕ የማሳያችሁ ይሆናል ማለት ነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ እንድትጀምሩ ዘንድ ከወዲሁ ላሳስባችሁ እወዳለሁ። የመጀመሪያው ነገር ዩቲዩብ ኦቶሜሽንን ስንጀምር ስትራቴጂ ኤንድ ሴሌክሽን ነው። እኛ ዩቲዩብ ኦቶሜሽን የምንጀምርበትን የራሳችን የሆነው ስትራቴጂ እናስቀምጣለን። መምረጥ ያለብንን ወይንም ሴሌክት ማድረግ ያለብንንም ኒች እኛ ቀድመን መምረጥ አለብን ማለት ነው። ኒች በምንመርጥበት ጊዜ እዚህ ጋር አንድ ሁለት ነገር ላሳያችሁ። ሲፒኤም የሚል ነገር አለ። ኮስት ፔር ማይል የሚለው ወይንም ሪቪኒው ፔር ማይል የሚባለው ሲፒኤም እና አርፒኤም የሚባል ነገር አለ። ዩቲዩብ የሚከፍልልን ይሄ ነው። ይሄ ማለት ኤርኒንግ ፔር 1000 ቪው ነው የሚለው ዩቲዩብ በሌላ ቋንቋ ማለት ነው። ኤርኒንግ ፔር 1000 ቪው እኛ የሚከፈለን በየ1000 ቪው ነው። እነዚህ በየ1000 ቪው የምናገኘው በእያንዳንዱ ኒች ይለያያል። በዚህ ጊዜ ደግሞ ማሳያችሁ ሃይ ኮስት ወይንም ሃይ ሲፒኤም የሚያስገኙ ቻናሎች እና ሎው ሲፒኤም የሚያስገኙ ወይንም ሎው አርፒኤም ያላቸው ቻናሎች ማለት ኒቾች ምን አይነቶች ናቸው፣ እስከ ስንት ነው ደግሞ ልናገኝ የምንችለው የሚለው እዚህ ጋር ላሳያችሁ ይሞክራለሁ ማለት ነው። የመጀመሪያው ሃይ አርፒኤም የሚባለው ሃይ አርፒኤም የሚባለው በሬንጅ ሲታይ በዶላር ከ5 እስከ 20 ፕላስ የሆነ ዶላር የምናገኝበት ኒቾች ናቸው። እነዚህ ኒቾች እነማን ናቸው የሚለውን ነገር ስናይ ፐርሰናል ፋይናንስ፣ ስለዚህ ነገር በቀድሞ ቪዲዮም ለማሳየት ሞክሬያለሁ። ፋይናንስ ኤሪያ ላይ ኢንቨስቲንግ ኤሪያ ላይ የምንሰራ ከሆነ የሚመጡ ሰዎች ኦፍ ኮርስ ሁሌም ሃይ ሲፒኤም የሚሆኑ ከሆነ ላውር ቮሊዩም ነው የሚሆኑት። ምክንያቱም ስለ ፋይናንስ ወይንም ስለ ኢንቨስቲንግ የሚናወራበት ጊዜ ሰዎቹ ኢንሹራንስ ዙሪያ ላይ፣ ባንኪንግ ዙሪያ ላይ፣ ፋይናንሲንግ ዙሪያ ላይ ያሉት ሰዎች ብቻ ናቸው ወደኛ የሚመጡት። ይህ ማለት ደግሞ ላውር ቮሊዩም ነው ማለት ነው። በእኛ ኤሪያ ላይ የሚመጡ ሰዎች በጣም ትንሽ ናቸው። ይሁን እንጂ በዚህ ጊዜ ዩቲዩብ ለኛ ግን በሲፒኤም የሚከፍለን ገንዘብ በ1000 ቪው $5 እስከ $20 እንደየቪዲዮአችን ሊከፍልልን ይችላል ማለት ነው። ሁለተኛ ኒቻችን የሚሆነው ቴክ እና ኤአይ ኮንተንት። ስለዚህ ምናልባት ከሌሎች ዩቲዩበሮችም ሰምታችሁ ሊሆን ይችላል። በቴክ እና በኤአይ ኮንተንት በምንሰራበት ጊዜ ከዚህ ከ5 እስከ $20 ሬንጅ ባለው ራሱ ከፍተኛ የሆነውን ዶላር እርን ልናደርግ የምንችልበት ኒች ነው በቴክ እና በኤአይ ላይ ማለት ነው። ይሄ ማለት ልክ ለእናንተ አሁን የሚሰራበት ዩቲዩብ ቻናል ነው። ስለ ዩቲዩብ ቻናል ክሬሽን፣ ስለ ዩቲዩብ ኦቶሜሽን ይሄ ቴክ ቻናል ነው። ሳብ ኒቹ ደግሞ ስለ ዩቲዩብ ኒች ነው ማለት ነው። ስለዚህ ቴክ ቻናል ላይ በሚሰሩበት ጊዜ ከ5 እስከ $20 ሬንጅ የምታገኙበት ግን በዚህ ሬንጅ ውስጥ ደግሞ በከፍተኛ ሁኔታ ገቢ ሊታገኙበት የሚችሉበት ኒች ነው። ሌላኛው ደግሞ ቢዝነስ ኬዝ ስቴዲስ። ቢዝነስ ኬዝ ስቴዲስ ላይ እናንተ ቢዝነስ ኬዝ ስቴዲዎችን እያመጣችሁ አክቹአሊ እንደዚህ አይነት ነገር ሲሰሩ የቢዝነስ እውቀት ቢኖራችሁ ደስ ይላል። ምክንያቱም እናንተ ሐሳብ ስለሆነ የሚሰጡት ወይንም ስክሪፕቱን አይዲያውን ለኤአይ ሰጣችሁ ስለሆነ የምትቀበሉት የተወሰነ ሐሳቡ ቢኖራችሁ ወይንም ዕውቀቱ ቢኖራችሁ ይመከራል። ከሌላችሁም ደግሞ የግድ አይደለም። እንደዚህ አይነት ነገሮች ጥሩ የሆነ ሲፒኤም ያለ ወይንም ኤርኒንግ ልናደርግ የምንችልበት ኒች ነው ማለት ነው። ሌላኛውና መጨረሻኛው ሳስ ሪቪው ወይንም ሶፍትዌር ሪቪው የምንለው ማለት ነው። ምናልባት እናንተ ሶፍትዌር ዴቨሎፐር ልትሆኑ ይችላላችሁ፣ ሶፍትዌር ካስተማይዘርስ ልትሆኑ ይችላላችሁ። ደግሞ የሌሎችን ሶፍትዌር ወይንም ሌሎች ዴቨሎፐር አድርጎ ያስቀመጡትን ሶፍትዌር እንዴት አድርጋችሁ መጠቀም ትችላላችሁ የሚል አይነት ዩቲዩብ ኦቶሜሽን የሚሰሩ ከሆነ ሃይ አርፒኤም ወይንም ሃይ ሲፒኤም ውስጥ ይካተታል ማለት ነው። ሁለተኛ ደረጃ ላይ የምናየው ደግሞ እነዚህ ኒቾች ሃይ አርፒኤም ወይንም ሃይ ሲፒኤም
ሆኖ ሎው ቮሊዩም ከሆነ ሃይ ቮሊዩም ሆኖ ደግሞ ሎው ሲፒኤም የሚባሉ ቻናሎች አሉ ወይንም ኒቾች አሉ። እነሱ እነማን ናቸው በምንልበት ጊዜ የመጀመሪያው ሂስቶሪካል ሚስትሪስ የምንለው ለምሳሌ ታሪካዊ ዳራዎችን የሚያመለክት አንድ ቻናል ብትሰሩ በጣም ብዙ ሰዎች ይመለከቷቸዋል ቻናሉን ማለት ነው። ሃይ ቮሊዩም ያለው ብዙ ሰው ነው የሚመጣው። ግን በሲፒኤም በሚታይበት ጊዜ በ1000 ቪው ከ$3 እስከ $8 ብቻ ነው ማግኘት የሚችሉት። ምክንያቱም እነዚህ ቻናሎች እንትናቸው ሁሉም ፕሮስ እና ኮንስ አለ። ለምሳሌ 20 አርፒኤም ላይ በሚሰሩበት ጊዜ ሎው ቮሊዩም ነው። ስለ ፋይናንስ ብትሰሩ ለምሳሌ ዩቲዩብ ለእናንተ ጥሩ ገንዘብ ይከፍላችኋል። ግን በ1000 ቪው $20 እንኳን ቢከፍሏችሁ ምናልባት በዛ ቻናል ከ100,000 በላይ የሆነ ቪው ላታገኙ ትችላላችሁ። ምናልባት ግን ታሪካዊ ዳራ በሚሰሩበት ጊዜ ዩቲዩብ ለእናንተ $3 ብቻ እንኳን ቢሰራ አንድ አፕሎድ ያደረጋችሁት ቪዲዮ እስከ 1 ሚሊዮን ሊታይላችሁ ይችላል ማለት ነው። ሁሉም ፕሮስ እና ኮንስ አለው። ሌላኛው ለምሳሌ ክራይም ዲፕስ ላይ በምታዩ ለምሳሌ ስለ ወንጀል ምርመራዎች አንዳንድ ለምሳሌ ዓለም አቀፍ ወንበዴዎች ዓለም አቀፍ ከትላልቅ የሆኑ የወንጀል እንትኖች አክቹአሊ እነዚህን ስክሪፕቶች ከአይ ላይ ታገኛላችሁ። እንዴት ስክሪፕቶችን ታገኛላችሁ የሚለውን ኦቨርቪውን በመጀመሪያ ቪዲዮ ላይ ሰርቻለሁ። በዛሬው ቪዲዮ ደግሞ ምናልባት ፉሊ ያለውን ነገር ላሳያችሁ እሞክራለሁ። ሌላኛው ደግሞ ማይቶሎጂ ሪተሊንግ እና ቡክ ሰመሪስ፣ እነዚህ ነገሮች ላይ ለምሳሌ መጽሐፍ ሪቪው፣ የተጻፉ መጽሐፎችን ሳማራይዝ ማድረግ ማሳየት ምናምን ነገር ላይ የምትሰሩ ከሆነ እነዚህ ሃይ ቮሊዩም ነው። በጣም ብዙ ለምሳሌ መጽሐፍን ብዙ ያየዋል ባያነብ ራሱ በተለይ ያን ሰፊ መጽሐፍ ከሚያነብ እናንተ ባጭሩ ስትነግሩ ለማየት የሚጓጓ ሰው አለና ሃይ ቮሊዩም የሆኑ ሰዎችን የምታገኙበት ነው። ግን ማመን ያለባችሁ ነገር በዚህ የምታገኙት ሎው አርፒኤም እንደሆነ ማወቅ አለባችሁ ማለት ነው። ከዚህ በመቀጠል የማሳያችሁ ፕሮዳክሽን ፓይፕላይን የሚባለው ፕሮዳክሽን ፓይፕላይን የምንለው this is similar word with ወርክ ፍሎ ማለት ነው። ከወርክ ፍሎ ወይንም እኛ አሁን ቻናላችንን ክሬት ካደረግን በኋላ the next step is building our video ነው። ቪዲዮአችንን ቢልድ ማድረግ ነው። ቪዲዮ ቢልድ ለማድረግ የተወሰኑ ስቴፖች አሉ። የመጀመሪያ ስቴፕ ቶፒክ አይዲያና ስክሪፕቲንግ ነው። ቶፒክ አይዲያውን መጀመሪያ ላይ ማግኘት አለብን። ለምሳሌ እኛ ስለ ኤአይ ወይንም ስለ ቴክ ኒሽ ከመረጥን መጀመሪያ ላይ ቶፒክ ያስፈልገናል። ኤአይ በጣም ብሮድ አይዲያ ነው። ስለዚህ ስለ ኤአይ የሆነ ስክሪፕት ስጠኝ ብላችሁ ቻት ጂፒቲን ብትጠይቁት የሆነ በጣም ጋጣ ወጥ የሆነ ማለት ስርዓት አልባ የሆነ ነገር ነው የምታገኙት። ምክንያቱም የሆነ ስርዓት የያዘ መልክ አይደለም የጠየቅነው ብሮድ አይዲያ ስለሆነ ማለት ነው። ግን እኛ ለምሳሌ ነጥለን ኤአይ ስለ ጤና፣ ኤአይ ስለ ሶፍትዌር፣ ኤአይ ስለ ዩቲዩብ፣ ኤአይ ስለ የሆነ ነገር ብለን ግን ስፔሲፊክ አድርገን ከሰጣ ነው አይዲያውን አሪፍ አድርጎ ስክሪፕት አድርጎ ይሰጠናል ማለት ነው። ሞር ደግሞ ምናልባት አሪፍ የሆነ ፕሮምፕት ራይተርስ ከሆናችሁ አሪፍ ፕሮምፕት ለኤአይ መስጠት የምትችሉ ከሆነ ደግሞ ቤስት የሆነ ስክሪፕት ልታገኙ ትችላላችሁ ማለት ነው። ከዚህ በኋላ ስክሪፕት ካደረጋችሁ በኋላ አይዲያችሁን ካገኛችሁ በኋላ በሁለተኛ ስቴፕ ላይ የሚመጣው ቮይስ ኦቨር ነው። ቮይስ ኦቨር ጀነሬት ማድረግ ግድ ነው። ምክንያቱም እናንተ ስክሪፕት ያደረጋችሁት ነገር ስክሪፕቱ ብቻውን ቪዲዮ አይሆንም፣ ቮይስ ያስፈልገዋል። ቮይስ ኦቨር በሚሰሩበት ጊዜ በባለፈው ክላሳችንም 3 አይነት ወይ ቮይስ ኦቨራችንን መስራት እንችላለን ብያለሁ። የመጀመሪያው ራሳችን ሪካርድ አወር ቮይስ ማለት ነው። የራሳችንን ቮይስ ሪካርድ በማድረግ ቢካዝ ለምሳሌ በዚህ ጊዜ በፍሪ የምንጠቀማቸው ኤአይዎች በጣም ሊሚትድ ናቸው። ብዙ ሰዎች አሁን በዚህ ሰዓት በዩቲዩብ ላይ ለቮይስ ኦቨር ለዩቲዩብ አውቶሜሽን በቮይስ ኦቨር የሚጠቀሙት 11 ላብስ ነው። 11 ላብስ 10,000 ክሬዲት ብቻ ነው ያለው። የ10,000 ክሬዲት ማድረግ ምናልባት እናንተ ሎንግ ቪዲዮ እየሰራችሁ ከሆነ በአንድ ቪዲዮ ሊያበቃ ይችላል። በዚህ ሰዓት እናንተ ስራችሁን የማቆም እንትን ነው የሚመጣው። ለዚህ ደግሞ አሪፍ የሆነ ኦፕሽን የሚሆነው እናንተ አሪፍ የሆነ የእንግሊዝኛ አክሰንት ካሏችሁ ራሳችሁ ሪካርድ ብታደርጉ ወይንም ጓደኞቻችሁ አሪፍ የሆነ የእንግሊዝኛ አክሰንት ካሏችሁ እና ማንበብ የሚችሉ ከሆነ በእነሱ ብታሰሩ ሞር እናንተ ተጠቃሚ ትሆናላችሁ። ስራችሁን የምትቀጥሉበት ሁኔታ ይኖራል ማለት ነው። በዚህ ጊዜ ደግሞ ምናልባት እናንተ አፎርድ የምታደርጉና የዩቲዩብ አውቶሜሽንን ጥቅም አውቃችሁ የመጣችሁ ከሆነ ሌላ ዩቲዩብ አውቶሜሽን ቮይስ ኦቨር አርቲስቶች የምታገኙበት ሳይቶች አሉ በፋይቨር እና አፕወርክ ላይ። ከዛም ራሳችሁን አፎርድ የምታደርጉ ከሆነ መክፈል የሚችሉ ከሆነ እዛ ጋር አሪፍ የሆኑ ቮይስ ኦቨር አርቲስት ስላሉ ከዛ እያመጣችሁ ማሰራት ትችላላችሁ ማለት ነው። ኦኬ አይዲያ መርጣችኋል፣ ስክሪፕት አድርጋችኋል፣ ቮይስ ኦቨር ጀነሬት አድርጋችኋል። ሶስተኛ ስቴፕ የሚሆነው ቪዲዮ ኤዲቲንግ ነው ማለት ነው። ቪዲዮ ኤዲቲንግ የሚሰሩት ራሳችሁ የምትሰሩበት የራሳችሁ የሆነ ሶፍትዌሮች ሊኖሩ ይችላሉ። እናንተ ፕሪሚየር ፕሮ የምትጠቀሙ ከሆነ ፕሪሚየር ፕሮ ላይ ቪዲዮዎችን ኤዲት ማድረግ ትችላላችሁ። ግን በዚህ ጊዜ በተለይ ዩቲዩብ አውቶሜሽን ላይ እየሰሩ ላሉ ሰዎች በጣም አሪፍ የሆነ ሶፍትዌር ካፕከት ነው። ቢካውስ
ካፕከት ላይ ያለውን ልዩ የሆነ ሚስጥር ልንገራችሁ። ለምሳሌ ቅድም 11 ላብስ ላይ በተለያዩ የቮይስ ኦቨር ሶፍትዌሮች ላይ ያጣችሁትን ምርጥ የሆነ ፊቸር ታገኛላችሁ ካፕከት ላይ። ምናልባት እናንተ የቮይስ ኦቨር ሊሚት ካጣችሁ ወይንም የምታሰሯችሁን ጓደኞቻችሁን ካጣችሁ ካፕከት ላይ ቲቲኤስ አለ ማለት ቴክስት ቱ ስፒች ጀነሬተር የሚባለው ማለት ነው። እናንተ የቪዲዮን አይዲያ ወይንም ፉቴጁን ከሚያስፈልገው ቦታ ካመጣችሁ በኋላ ምናልባት ፉቴጁን ከኤአይ ጀነሬት አድርጋችሁ ሊሆን ይችላል፣ ወይም ከፒክሴል ወይም ከፒክሳቢ ጀነሬት አድርጋችሁ አምጣችሁ ሊሆን ይችላል። እነዚህን ፉቴጆች ካስገባችሁ በኋላ ካፕከት ላይ አክቹአሊ የካፕከት ማስተር ክላስ ስለሚኖረኝ በካፕከት ማስተር ክላስ ላይ እንዴት አድርገን እነዚህን ኤዲቲንግ እንሰራለን የሚለውን ለማሳየት እሞክራለሁ። ግን እዚህ ጋር ስለሚያስፈልግ አይዲያው የምነግሯችሁ ቲቲኤስ አለ። ቲቲኤስ ማለት ቴክስት ቱ ስፒች ጀነሬተር ነው። ቴክስት ቱ ስፒች ጀነሬተር ላይ እኛ የምንፈልገውን ፉቴጅ ካስገባን በኋላ ከፉቴጃችን ጋር ተመሳሳይ የሆነውን ፓርት ከቻት ጂፒቲያችን ወይንም ከጄሚናይ ላይ ለኛ ስክሪፕቱን ከሰጠን ሳይት ላይ ሄደን ኮፒ ፔስት አድርገን አምጥተን ስናስቀምጥ ዲፎልት የሚል ቴክስት ይመጣል። ዲፎልት ቴክስታችንን እኛ በእኛ ቴክስት ሪፕሌስ እናደርገው ካደረግን በኋላ ጀነሬት ቮይስ ይላል። ጀነሬት የሚናደርገው ቮይስ በተለያየ አሜሪካን ሜል፣ አሜሪካን ፊሜል፣ ከስተማይዝ በጣም ብዙ አይነት የራሳቸው የሶፍትዌሩ ቮይሶች አሉ። እነዛን ቮይሶች እየቀያየርን እኛ መጠቀም እንችላለን ማለት ነው። አንድ ነገር ሪኮሜንድ ማድረጋቸው አሜሪካን ሜል እና አሜሪካን ፊሜል የሚለውን ቮይስ ባትጠቀሙ ይመከራል። ቢካዝ ኤአይ በራሱ ዲቴክት ስለሚያደርግ ዩቲዩብ በዚህ ሰዓት በጄሚናይ እየተደገፈ ስለሆነ ስራውን እየሰራ ያለው እናንተ ስራዎቻችሁን ከየት ነው ያመጣችሁት፣ እናንተ ለፍታችኋል ወይስ ኤአይ ጀነሬት አድርጓል የሚለውን እነሱ ኦብቪየስሊ ስለሚያውቁ ዩቲዩባችን ዲሞኔታይዝ የሚሆንበት አደጋ ውስጥ ሊወድቅ ይችላል ማለት ነው። ሌላኛውና እንደ መጨረሻው ሐሳብ አድርጌ ማነሳው ፓኬጂንግ ኤንድ ኦፕቲማይዜሽን ነው። በዚህ ጊዜ ብዙ ሰዎች ምናልባት ይሄ የበፊት ቪዲዮዎች ላይ ነው ብዙ ጊዜ የሚያጋጥመን ቪዲዮአችንን ፕሮዲዩስ ካደረግን በኋላ ወደ ዩቲዩባችንም አፕሎድ ካደረግን በኋላ እኛ ትኩረት የማንሰጠው ግን ብዙ ሰዎች ትኩረት የሚያደርጉ ወይንም ብዙ ሰዎችን ወደ ቪዲዮአችን እንዲገቡ አትራክት የሚያደርገን አንድ ነገር አለ። ያም ታምኔል ነው። ብዙ ሰዎች ስለ ታምኔል ትኩረት አያደርጉም። ታምኔል ማለት ዝም ብሎ ነገር አይደለም። ቪዲዮአችንን ለምሳሌ ይሄኛውን ቪዲዮ እኔ ለእናንተ የሰራሁትን ቪዲዮ ዩቲዩብ ለ100,000 ሰው ሰጀስት ቢያደርግ የዩቲዩብ ሰጀስሽን ህግ አለ። ምናልባት ይሄንን በራሱ ሰዓት በማስተር ክላስ በዩቲዩብ ማስተር ክላስ ላይ ማሳያችሁ ይሆናል። ለ100,000 ሰው ሰጀስት ቢያደርግ እኔንም ከ100,000 ሰው ቢያንስ 50,000 ሰው ወይንም 40,000 ሰው ሊያየኝ የሚችለው በታምኔል ላይ መሰረት አድርገው ነው። ለምሳሌ ታምኔል ላይ አትራክቲቭ ካልሆነ ወይንም ሰዎች እንዲነኩ የሚያጓጓ የሚስብ ካልሆነ ብዙ ሰዎች በቪዲዮ ውስጥ ምንም ጠቃሚ ነገር ቢኖር ላይገቡ ይችላሉ። ምክንያቱም በሩ ላይ አይታችሁ በሩ እናንተ እንድትገቡ ወይንም እናንተ ከምትፈልጉት ፍላጎት ጋር ተዛማጅነት ያለ ማስታወቂያን ስታዩት ነው እናንተ አንብባችሁ ምናልባት እዚህ ውስጥ ደግሞ ጥሩ ነገር አገኛለሁ ብላችሁ የምትገቡት ማለት ነው። ስለዚህ በዚህ ጊዜ አሪፍ የሆኑ ታምኔል ዲዛይን የምናደርግበት ሳይቶች አሉ። እኔ የምጠቀመውን አሪፍ የሆነ ሳይት ልንገራችሁ። ምናልባት የምትጠቀሙ ከሆነ አሪፍ አክቹአሊ በዚህ ራሱ የሆነ ማስተር ክላስ ይኖረናል። ካንቫ the best place for ዲዛይኒንግ ታምኔል ማለት ነው። ታምኔላችን ዲዛይን ለማድረግ በጣም ቤስት ፕሌስ ካንቫ ነው። ካንቫ ላይ ገብታችሁ በጣም ብዙ ቴምፕሌቶች አሉ። ምናልባት የእናንተን አይዲያ ስትነግሩ ከዛ አይዲያ ጋር ተዛማጅነት ያለውን ታምኔል ጀነሬት ያደርግላችኋል። ያንን ጀነሬት ያደረገውን ታምኔል ወይንም ቴምፕሌት ካንቫ ላይ ሄዳችሁ ካስተማይዝ ታደርጋላችሁ ማለት ነው። እናንተ የምትፈልጉትን ፎቶ እያስገባችሁ እናንተ የምትፈልጉትን ቴክስት እያስገባችሁ አሪፍ አድርጋችሁ ካስተማይዝ ማድረግ ትችላላችሁ። ሊሚትድ ነው እንጂ ካንቫ AI ደግሞ የእናንተን አይዲያ በትክክል ከነገራችሁና እናንተ የምትፈልጉትን ዲዛይን ከነገራችሁ በኋላ አሪፍ ሆነ ታምኔል ዲዛይን ያደርግላችኋል ማለት ነው። ይሄ ደግሞ ምርጥ ነው። ሌላኛው ደግሞ እሱንም አክቹአሊ እኛውንም በዩቲዩብ ማስተር ክላስ ላይ በደንብ አድርጌ ፕራክቲካሊ ለማሳየት እሞክራለሁ። ስለ ኤስኢኦ ወይንም ሰርች ኢንጂን ኦፕቲማይዜሽን ነው። በዚህ ጊዜ በደንብ አድርገን ማስተዋል ያለብን ኦፕቲማይዝ ዩር ዲስክሪፕሽን ዊዝ ናቹራል ሰርች ኪወርድ ነው። ኪወርዶቻችንን ስንጠቀም በጣም ትኩረት ማድረግ አለብን። ብዙ ሰዎች ስለ ኪወርድ ስለ ታግ ብዙ ነገር እንትን ላይል ይችላል። ማለት ሰዎች ብዙ ጊዜ ዩቲዩብ ቪዲዮዎቻችንን የተወሰኑ ፐርሰንት ሰዎች በሰጀሽን የተወሰነ ፐርሰንት ሰው ደግሞ ሰርች አድርጎ ነው የሚያገኝ። ለምሳሌ እናንተ ስለ ዩቲዩብ ኦቶሜሽን መማር ከፈለጋችሁ ዩቲዩብ ላይ እንደመጣችሁ ምናልባት ስለ ኦቶሜሽን የተሰሩ ቪዲዮዎች ላታገኟችሁ ትችላላችሁ። በዛን ጊዜ የምታደርጉት ምንድነው ወይ ዩቲዩብ ኦቶሜሽን ባይ አማሪክ ወይ ዩቲዩብ ኦቶሜሽን ባይ እንግሊሽ ብላችሁ ነው የምትፈልጉት። በዚህ ጊዜ እኔ የኔን ቪዲዮ
አፕሎድ ሳደርግ ለሰርች ኢንጂን ኦፕቲማይዜሽን ወይንም ሰዎች ሰርች ሲያደርጉ የኔን ቪዲዮ በደንብ አድርጎ እንዲያገኙ ወይንም እንዲገኝ አድርጌ ዲዛይን አድርጌ ከሆነ እናንተ የምትፈልጉትን ሰዎች ምን ብለው የኔን ቪዲዮ ሊፈልጉ ይችላሉ። ይህንን ከሰራሁት ቪዲዮ ጋር ተዛማጅነት ያለ ኪወርድ፣ ተዛማጅነት ያለ ናቹራል የሆነ ኪወርድ ታግ እንዴት አድርጌ ሊጠቀም የሚለውን ይህንንም አክቹአሊ በዩቲዩብ ማስተር ክላስ ላይ በደንብ አድርገን ፕራክቲካሊ የምናየው ይሆናል ማለት ነው። እንደ መጨረሻ አድርጌ እንደ ቦነስ ቲፕ የሚነግሯችሁ ብዙ ጊዜ ዩቲዩብ አውቶሜሽን በምንጀምርበት ጊዜ በቪፒኤን እንጀምር ወይስ አለ ቪፒኤን እንጀምር እያሉ ብዙ ሰዎች ሲያመናቱ እናያለን። እዚህ ጋር ምንም አይነት ማመንታት የሌለባችሁ ነገር በቪፒኤን መስራት ትችላላችሁ፣ አለ ቪፒኤን መስራት ትችላላችሁ። ቤስቲስ በቪፒኤን ብትጠቀሙ ነው። ግን በቪፒኤን ስትጠቀሙ ችግሩ ኢትዮጵያ ውስጥ ሆናችሁ በቪፒኤን ስትጠቀሙ አብዛኞቻችን የምንጠቀመው ቪፒኤን ፍሪ ቪፒኤን ነው። ፍሪ ቨርሽን ደግሞ እኛ ዲቴክት ያስደረጋል። ያ ማለት ደግሞ ዩቲዩብ ዲቴክት ካረገብን ባን ነው የሚያደርገው አጭበርባሪዎች ነን ወይንም ስካመርስ ነን ብሎ ማለት ነው። ስካመር ላለመሆን ደግሞ የእናንተ ኮንተንታችሁ አሪፍ ይሁን፣ ፕሮዳክሽናችሁ አሪፍ ይሁን፣ እናንተ ሰው መሆናችሁን የምታረጋግጡበት ዩቲዩብ ይጠይቃችኋል። አክቹአሊ አንድ ሆኖ አይደለም የሚዘጋው ከዲሞኔታይዝ ከማድረጉ በፊት እናንተ ቦት ናችሁ ወይም ኤአይ ናችሁ ብሎ ጠርጥሮ ነው የሚጠይቃችሁ። ያኔ በሚጠይቋችሁ ጊዜ ትክክለኛ የሆነ አፒል ማቅረብ የሚችሉ ከሆነ ዩቲዩባችሁ ዲሞኔታይዝ አይሆንም ማለት ነው። ስለዚህ በቪፒኤንም በአለ ቪፒኤንም መስራት ትችላላችሁ። ግን ፕሪሚየም ቨርሽን ቪፒኤን ማግኘት የምትችሉ ከሆነ በፕሪሚየም ቨርሽን ቪፒኤን ብትጠቀሙ ምርጥ ነው። ምክንያቱም አድቫንስድ ፊቸር ላይ ኤሊጂቢሊቲዎች ኦን ይሆናሉና እኛ ኢትዮጵያ ውስጥ ሆነን ወይንም ያለ ቪፒኤን በምንጠቀምበት ጊዜ ይህ ፊቸር ኦን የሚሆነው እኛ ከጊዜ ወደ ጊዜ አፕሎድ በምናደርገው ቪዲዮ ነው። በቪፒኤን የምንጠቀመው ከሆነ ግን አንድ የሆኑ ኤሊጂቢሊቲውን ኦን አድርገን መቀጠል እንችላለን ማለት ነው። ስለዚህ ይህንንና ሌሎችንም ተዛማጅነት ያለውን ሀሳብ ከዚህ በኋላም እንዲያቀርብላችሁ ለዩቲዩብ አዲስ ከሆናችሁ ሰብስክራይብ አድርጋችሁ እንደገና ደግሞ ተዛማጅ የሆነ ቪዲዮም ወደ እናንተ እንዲደርስ የደውል ምልክቷን ኦን እንድታደርጉ እንደገና ደግሞ የዩቲዩብ አልጎሪዝምም እኔን እንዲያበረታተኝ ላይክ እንድታደርጉ ከወዲሁ ላሳስባችሁ እወዳለሁ። ሰናይ ጊዜ